በሰው ልጅ ታሪክ ውስጥ ትልቅና እጅግ አደገኛ ተደርጎ የሚወሰደው የጦር መሳሪያ ምንድነው ተብሎ ቢጠየቅ ብዙዎቻችን ወደ ዘመናዊ ቦምቦች ወይም ሚሳኤሎች ልናማትር እንችላለን። ነገር ግን እውነታው ከዚህ እጅግ የራቀ ነው። በዓለም ላይ ሀገራትን ያፈረሰ፣ ህዝቦችን ለጦርነት ያሰለፈ፣ በሌላ በኩል ደግሞ ሚሊዮኖችን ከባርነት ነፃ ያወጣና ዓለምን የለወጠ ታላቅ መሳሪያ ቢኖር እሱ ቃል ነው። አዎ፣ የሰው ልጅ አንደበት እና የንግግር ጥበብ። ነገር ግን ጥያቄው እዚህ ጋር ይጀምራል። ሁላችንም መናገር እንችላለን፣ ሁላችንም ቃላትን እንወረውራለን። ታዲያ ለምንድን ነው የአንዳንዶች ንግግር እንደ ማር እየጣፈጠ ልብ ውስጥ የሚቀረው? ለምንድን ነው የአንዳንዶች ቃል ለሰራዊት የሚያዘው? ሌላው ደግሞ ሰዓታት ሙሉ ቢናገር እንኳን የሚሰማው አጥቶ የሚንቀጠቀጠው ለምንድን ነው? ዛሬ ከላይ ጀምሮ እስከ ታች ድረስ የጎበዝ ተናጋሪነትን ሚስጥራዊ ጥበብ በታሪክና በምሳሌዎች አጅበን በጥልቀት እናያለን። ለመሆኑ ጎበዝ ተናጋሪ መሆን በተፈጥሮ የሚሰጥ ስጦታ ነው ወይስ በሂደት የሚለመድ ጥበብ? ይህን ጥያቄ ለመመለስ ወደ ጥንታዊቷ ግሪክ ወደ አቴንስ ከተማ እንሂድ። በዚያ ዘመን ዲሞስቲነስ የተባለ አንድ ወጣት ነበር። ይህ ወጣት የአቴንስ ትልቁ ተናጋሪ የመሆን ታላቅ ሕልም ነበረው። ነገር ግን በተፈጥሮ ትልቅ እክል ነበረበት። በጣም ይኮላተፍ ነበር። ድምፁ ደካማ ከመሆኑም በላይ ትንፋሹ አጭር ነበር። ለመጀመሪያ ጊዜ መድረክ ላይ ወጥቶ ለመናገር በሞከረበት ጊዜ ሕዝቡ በድምፁ መቅጠንና በንግግር እክሉ ምክንያት በውስጡ አዋቂነት አፌዘበት፣ ሳቀበት። ከመድረክም አዋርዶ አባረረው። ዲሞስተኒስ ግን እጅ አልሰጠም። ወደ ቤቱ ተመልሶ በምስጢር ልምምድ ማድረግ ጀመረ። የራሱን ድምፅ ለማስተካከል እና ጉልበት ለመስጠት ትንንሽ ድንጋዮችን አፉ ውስጥ በመክተት በባህር ዳርቻ ላይ ቆሞ በከፍተኛ ማዕበል ድምፅ ላይ እየጮኸ መናገርን ይለማመድ ነበር። ትንፋሹን ለማርዘም ደግሞ ቁልቁለትና አቀበት ላይ እየሮጠ ግጥሞችን ያነብ ነበር። በቤቱ ምድር ቤት ውስጥም መስታወት አስቀምጦ የሰውነት ቋንቋውን ያስተካክል ነበር። ከዓመታት ልምምድ በኋላ ዲሞስቲነስ ወደ አቴንስ መድረክ ተመለሰ። ያኔ ግን የሚኮላጠፈው ልጅ አልነበረም። ድምፁ ልክ እንደ ነጎድጓድ የሚያስተጋባ፣ ቃላቶቹ የሰዎችን ልብ ሰንጥቀው የሚገቡ ታላቅ ተናጋሪ ሆነ። የታሪክ ምሁራን እስከዛሬ ድረስ ከጥንታዊው ዓለም እጅግ ስኬታማው ተናጋሪ ይሉታል። ይህ ታሪክ የሚያስተምረን አንድ ትልቅ እውነት አለ። ጎበዝ ተናጋሪነት የተፈጥሮ ሀብት አይደለም፣ በዲሲፕሊን በልምምድና በጥበብ የሚገነባ የስነ ልቦናና የቴክኒክ ውጤት እንጂ። ታዲያ ይህን ጥበብ እንዴት እንገንባው ካልን የመጀመሪያውና ትልቁ ምስጢር ፍርሃትን ማሸነፍ ሳይሆን ፍርሃትን መግራት ነው። መድረክ ላይ ስንወጣ፣ ልባችን ሲመታ፣ እጃችን ሲንቀጠቀጥ ወይም ጉሮሯችን ሲደግ ተፈጥሯዊ የሆነውን የፍርሃት ስሜት እያስተናገድን ነው። ይህንን ስሜት ለማጥፋት መታገል የለብንም። ማርክ ትዌን የተባለ ጸሐፊ እንዲህ ይላል፣ በዓለም ላይ ሁለት አይነት ተናጋሪዎች ብቻ አሉ፣ የፈሩና የፈሩ መሆናቸውን የሚዋሹ ይላል። ትልቁ ተናጋሪ ፍርሃት የማይሰማው ሳይሆን ያንን ፍርሃት ወደ ውስጣዊ ጉልበትና ስሜት ወይም ፓሽን ቀይሮ መድረክ ላይ የሚረጨው ሰው ነው። ፍርሃት ማለት ሰውነታችን ንቁ እንዲሆን አድሬናሊን እያመረተ ነው ማለት ነው። ያንን ጉልበት ተመልካቹን ለመማረክ ተጠቀሙበት። ከመናገራችሁ በፊት ጥልቅ ትንፋሽ መውሰድ፣ አይምሮ ማረጋጋትና እኔ የማስተላልፈው ጠቃሚ መልእክት አለኝ ብሎ ማመን የመጀመሪያው እርምጃ ነው። ሁለተኛውና ንግግርን ሕያው የሚያደርገው ምስጢር ደግሞ የታሪክ አተራረክ ጥበብ ወይም ስቶሪ ቴሊንግ ነው። ሰዎችን በደንብ ለመማረክ ከፈለጋችሁ ደረቅ መረጃዎችን ወይም ዳታ አትዘርዝሩባቸው። የሰው ልጅ የአእምሮ ቁልፍ ለመክፈት ታሪክን ተጠቀሙ። አንድ ምሳሌ ልንገራችሁ እዚህ ጋር። ለአንድ ማህበረሰብ የደን ጭፍጨፋ መጥፎ ነው፣ ዛፍ መቁረጥ የለብንም ብላችሁ የሳይንስ መረጃዎችን ብታቀርቡላቸው ሰምተው ሊያጨበጭቡላችሁ ይችላሉ። ነገር ግን ህይወታቸውን አይለውጡበትም። በታሪክ ይህንኑ ታሪክ ደግሞ በዚህ መልኩ ደግሞ ብንጀምረው የሚያመጣውን ለውጥ ማየት እንችላለን። ለምሳሌ ከ40 ዓመታት በፊት በዚህ መንደር ውስጥ አንዲት ትንሽ ልጅ ነበረች። በየቀኑ ከትምህርት ቤት ስትመለስ
በአንድ ትልቅ የዋርካ ዛፍ ጥላ ስር ትቀመጥ ነበር። ያ ዛፍ የወፎች መዝሙር የሚሰማበት፣ መንደሩን በሙሉ የሚያቀዘቅዝ የሕይወት ምንጭ ነበረ። ዛሬ ግን ያቺ ልጅ አሮጊት ሆናለች። ወደዚያ ቦታ ስትሄድ ግን ያ ዛፍ የለም። የተረፈው የደረቀ ጉቶ ብቻ ነው። ወፎቹ ተሰደዋል፣ ምድሪቱ ደርቃለች ብለን በዚህ መልኩ ይህንን ታሪክ ስንነግራቸው በሰሚው አእምሮ ውስጥ ምስል ይሳላል። ሰዎች ታሪክ ሲሰሙ አእምሯቸው ውስጥ ስሜትን የሚቀሰቅሱ ሆርሞኖች ይመነጫሉ። ንግግራችሁ ምስል ከሳች መሆን ካልቻለ ደረቅ ጩኸት ብቻ ሆኖ ይቀራል ማለት ነው። ሶስተኛው የንግግር ጥበብ መንገድ ደግሞ የድምፅ ዜማና ዝምታ ነው። ብዙዎች ጎበዝ ተናጋሪ ማለት በፍጥነትና ሳያቋርጡ መናገር የሚችሉ ይመስላቸዋል። ይህ ግን ፍጹም ስህተት ነው። ንግግር ልክ እንደ ሙዚቃ ነው። ሙዚቃ ላይ ሁሉም ኖታዎች እኩል ድምፅ ቢኖራቸው ኖሮ ጩኸት ይሆን ነበር። ውበት የሚኖረው ድምፁ ከፍና ዝቅ ሲል ነው። አስፈላጊ ቦታ ላይ ድምፅን ከፍ ማድረግ ሰዎችን ያነቃል። ድምፅን ዝቅ ማድረግ ደግሞ ምስጢራዊነትንና ትኩረትን ይስባል። ከሁሉም በላይ ደግሞ ዝምታ፣ በመሃል ላይ ፖዝ ማድረግ ትልቁ መሳሪያ ነው። አንድን ከባድ ሀሳብ ከተናገራችሁ በኋላ ለ2 ወይም ለ3 ሰኮንዶች ዝም ማለት አድማጩ ያንን ሀሳብ አኝኮ እንዲውጠውና እንዲያሰላስለው እድል ይሰጠዋል። ዝምታ እንግዲህ የድፍረትና የቁጥጥር ምልክት ይሆናል ማለት ነው። እዚህ ጋር አራተኛውና ማራኪው ነጥብ ደግሞ የሰውነት ቋንቋ ወይም ቦዲ ላንጉጅ ነው። ቃላቶቻችሁ የሚናገሩትን ያህል ሰውነታቸውም ይናገራል። ከሰዎች ጋር የአይን ላይን ንክኪ አይ ኮንታክት ማድረግ አለባችሁ። መድረክ ላይ ስትቆሙ ወይም ለአንድ ሰው ስትናገረው አይኖቻችሁን ወደ ጣሪያ ወይም ወደ መሬት ካደረጋችሁ አድማጩ ይህ ሰው በራሱ አይተማመንም ወይም እየዋሸ ነው የሚል የውስጥ መልእክት ይደርሰዋል። ሰዎችን በአክብሮትና በልበ ሙሉነት አይናቸውን እያዩ መናገር የመልእክቱን እውነተኝነት ያረጋግጣል። እጆቻችሁም ሀሳባችሁን የሚገልጹ ተጓዳኝ መሳሪያዎች ይሁኑ። እጅን ኪስ ውስጥ መክተት ወይም ደረት ላይ ማጣመር መከላከያ መገንባትን ያሳያል። ክፍት የሆኑ እጆች ግን እኔ ዝግጁ ነኝ፣ እውነቱን እያካፈልኳችሁ ነው የሚል ምስጢር አላቸው። ለመሆኑ በዓለም ላይ ተጽዕኖ የፈጠሩ ታላላቅ ተናጋሪዎችን ብናይ እንደ ማርቲን ሉተር ኪንግ አይ ሃቭ ኤ ድሪም በሚለው ንግግሩ ወይም ኔልሰን ማንዴላ ፍርድ ቤት ቆመው በሰጡት ታሪካዊ ንግግር ሁላቸውም አንድ የሚያገናኛቸው ነገር አለ። እሱም እውነተኛነት ነው። ኦተንቲሲቲ ማለት ነው። ሌላ ሰውን ለመምሰል አለመሞከር፣ የሌላውን ሰው የአነጋገር ዘይቤ ለመኮረጅ መሞከር ንግግራችሁን ሰው ሰራሽ አርቲፊሻል ያደርገዋል። ሰዎች የሚማረኩት በጎርናና ድምፅ ወይም በተራቀቡ ቃላት ብቻ አይደለም። ሰዎች የሚማረኩት ከልብ በሚፈልቁ እውነተኝነት ነው። ከልብ የመነጨ ቃል ሁልጊዜም ልብን ይነካል። ከጭንቅላት ብቻ የመነጨ ቃል ግን ጭንቅላት ላይ ብቻ ቀርቶ ይረሳል። ወደ ማጠቃለያ ከመምጣታችን በፊት አንድ የመጨረሻ ታሪክ ልንገራችሁ። አንድ ታዋቂ ተዋናይና አንድ እምነት ያላቸው አዛውንት በአንድ ትልቅ ግብዣ ላይ ተገኝተው ነበር። ተጋባዦቹ ተዋናዩን ተነስተው አንድ ግጥም ወይም ንግግር እንዲያደርግላቸው ለመኑት። ተዋናዩን ተነሳና በመጽሐፍ ቅዱስ ውስጥ የሚገኘው ዝነኛውን መዝሙረ ዳዊት 23 እግዚአብሔር እረኛዬ ነው የሚለውን ክፍል እጅግ በሚያምር በጎርናናና በሰለጠነ የድምፅ ቃና አነበበላቸው። ንግግሩን ሲጨርስ አዳራሹ በጭብጨባ ተናወጠ። በመቀጠል ተጋባዦቹ እዚያው የተቀመጡትን አዛውንት እባክዎ እርሶም ተነስተው ያንኑ ክፍል ያንብቡልን አሏቸው። አዛውንቱ በዕድሜ በደከመ በተንቀጠቀጠ ነገር ግን በጥልቅ ስሜት በተሞላ ድምፅ ያንኑ እግዚአብሔር እረኛዬ ነው የሚያሳጣኝም የለም የሚለውን ክፍል አነበቡት። ንግግራቸውን ሲጨርሱ ግን ማንም አላጨበጨበም። ይልቁኑ በአዳራሽ ውስጥ የነበሩ ሰዎች በሙሉ በስሜት አይኖቻቸው በእንባ ተሞልተው ዝም አሉ። ተዋናዩ ተነሳና ለአዛውንቱ እንዲህ አላቸው፣ እኔና እርስዎ ባነበብነው መካከል ያለው ልዩነት ምን እንደሆነ ያውቃሉ? እኔ መዝሙሩን ወይም ቃላቱን አውቀዋለሁ፣ እርስዎ ግን እረኛውን ባለቤቱን ያውቁታል አላቸው። ይህ ነው የንግግር ጥበብ የመጨረሻው ጥግ። የምትናገሩትን ሀሳብ በተግባር ስትኖሩት ቃላቶቻችሁ የራሳቸው የሆነ የመሳብ ኃይልና መንፈስ ይኖራቸዋል። እንግዲህ ድምጻችሁ የእናንተ ማንነት መግለጫ ነው። ቃላቶቻችሁ ሰዎችን የሚገነቡ፣ ተስፋ የሚዘሩ፣ የወደቁትን የሚያነሱና ዓለምን የሚያበሩ ይሁኑ። ጎበዝ ተናጋሪ ለመሆን ዛሬውኑ መለማመድ ጀምሩ። በልበ ሙሉነት ተናገሩ። ምክንያቱም ዓለም የእናንተን ታሪክ ለመስማት እየጠበቀች ነው እላለሁ። ስለሰማችሁኝ አመሰግናለሁ።